እንኳን ገነት ለመግባት ሲኦል ለመግባት ስራ ያስፈልጋል። ምን አልኳችሁ? አሁን ሲኦል በነፃ ይገባል? ሲኦልም እኮ ለመግባት እኮ ስራ ያስፈልጋል። ዝም ብሎ እኮ ሲኦል አይገባም። እንኳን ገነት ሲኦል ለመግባት ኃጢአት መስራት አለባችሁ። ሲኦል ለመግባት እግዚአብሔርን መበደል አለባችሁ። ሲኦል ራሱ ለሲኦል የሚገባውን ስራ ካልሰራችሁ አትቀበላችሁም። ለምሳሌ አንድ ሰው ንስሐ ገብቶ ስጋ ወደሙ ተቀብሎ ሲኦል ቢገባ ሲኦል ትቀበለዋለች እንዴ? አትቀበለውም፣ ትተፋዋለች። እሱ ብቻ አይደለም፣ ገና ሲኦል ስታዩ ትጮኻለች። በድርሳነ መድኃኔዓለም ላይ አለ። መድኃኔዓለምን የሚዘክር አንድ ሰው ነበረ። ይሄ ሰው መድኃኔዓለምን ይዘክራል፣ ኃጢአት ይሰራል። አንደኛው ደግሞ ስጋው ደግሞ ይቀበላል፣ የጽድቅ ስራ ይሰራል። እነዚህ ሁለቱ ሰዎች አረፉ። ያኛው የሚገባውን ተቀበለ ከመድኃኔዓለም ዘንድ፣ ስጋው ደግሞ የተቀበለው የመድኃኔዓለም ዝክር እየዘከረ እየዘሞተ ኃጢአት የሚሰራው ሰው ተፈረደበትና ሲኦል ግባ ተባለ። መላእክተ ጽልመት ወስደው ሲኦል ሊከቱት ሲሉ ገና ሲኦል ከሩቅ ያ ሰው ሲመጣ አየችና ጮኸች ይላል። ምን ብላ ተናገረች? ይሄ ሰው የመድኃኔዓለምን ዝክር ይዘክራል፣ እላዩ ላይ ያደረው የመድኃኔዓለም እሳተ መለኮት አቃጥሎኛል፣ እንዳታስገቡት። መግባት ብቻ አይደለም ከገባ ደግሞ ነፍሳትን ያወጣብኛል፣ ስለዚህ እንዳትቀበሉት አለች። ሲኦል እንኳን ገፋቸው። ስለዚህ ሲኦል ለመግባት ለሲኦል የሚያስፈልገውን ስራ መስራት አለብን። እንኳን ገነት ለመግባት ለገነት የሚያስፈልገውን ስራ መስራት አለብን። ያ ማለት ንስሐ መግባት ነው፣ ስጋና ደሙን መቀበል ነው፣ የጽድቅ ስራ መስራት ነው።